ሰላም እንዴት ናችሁ? የትሬድ ዊዝ ኔብ ቤተሰቦች በሌላ ቪዲዮ መጥቻለሁ። ይሄ ቪዲዮ የሚሆነው ተምብኔሉ ላይ እንዳያችሁት እንዴት ብሮከር ክሬት እንደምታደርጉና እንዴት ዲፖዚት እንደምታደርጉ በተለይ አሜሪካ ውስጥ ለሆናችሁ ሰዎች እንዴት ትሬድ ከማድረጋችሁ በፊት ምን ምን ያስፈልጋችኋል የሚሉትንም በዛው ከቨር አደርግላችኋለሁ ማለት ነው። ከሚያስፈልጓችሁ ነገሮች መሀል ትሬዲንግ ፎሬክስ ለመስራት ማለት ነው ብሮከር ያስፈልጋችኋል and MT5 ያስፈልጋችኋል and ሌላ ትሬዲንግ ቪው ያስፈልጋችኋል። ብሮከር የሚያስፈልጋችሁ ያው ብሩን ዲፖዚት አድርጋችሁ ለመስራት ትሬድ ለማድረግ ነው የሚጠቅማችሁ። አዘ ብሮከር ነው የሚረዳችሁ ማለት ነው። and MT5 ደግሞ ኤክስኪውዝ የምታደረጉበት ትሬዳችሁን የምትወስዱበት ፕላትፎርም ነው ማለት ነው። ያላችሁን ብሮከር ኮኔክት ታደረጋላችሁ ማለት ነው ከMT5 ጋር። ሌላው ደግሞ ትሬዲንግ ቪው አናላይሲስ የምትሰሩበት ስትራቴጂ ከኖራችሁ በኋላ ስትራቴጂያችሁን አናላይሲስ እና ደግሞ ቻርቱን የምታዩበት ነው ማለት ነው። ቶሎ ቶሎ ብዬ ላይክ ምንም እንደሚያስፈልጋችሁ ሳይ ሌላ ሜንሽን ያላረኩት የሚያስፈልጋችሁ ነገር ዋሌት ያስፈልጋችኋል። ዋሌት የሚያስፈልጋችሁ ቀጥታ ከካርዳችሁ ላይ አይደለም ወደ ብሮከሩ ገንዘብ የምትሉት ማለት ነው የምታስተላልፉት ከዋሌታችሁ ከባንካችሁ ወደ ክሪፕቶ ዋሌት ትገዛላችሁ ማለት ነው በዋሌታችሁ አማካኝነት። ዜን ያንን የገዛችሁትን ክሪፕቶ ቢትኮይን ሊሆን ይችላል፣ ዩኤስዲቲ ሊሆን ይችላል። የገዛችሁትን ክሪፕቶ እንዴት ወደ ብሮከር እንደምታስገቡ አሳያችኋለሁ። ብሮከር ውስጥ ካስገባችሁ በኋላ ብሮከሩን ደግሞ እንዴት MT5 ኮኔክት እንደምታደርጉ አሳያችኋለሁ እና ደግሞ ትሬዲንግ ቪው እንዴት አካውንት እንትን ብላችሁ አውጥታችሁ እንዴት ቻርቱን ማየት እንደምትችሉ ማለት ነው። ይሄ ነው የሚሆነው። እዚህ ጋር እንደምታዩት ቼኑ የሚሆነው መጀመሪያ ዋሌት እናወጣለን። ዋሌት ክሬት ታደርጋላችሁ። ዜን ዋሌቱ ላይ እንዴት ኮይን እንደምገዙ አሳያችኋለሁ በባንካችሁ ከባንካችሁ ላይ። ከዛ ደግሞ እዚህ ላይ ቀጣይ ደግሞ እንዴት ከዋሌቱ ወደ ብሮከሩ ትራንስፈር ታደርጋላችሁ የሚለውን አሳያችኋለሁ። ዜን ከዛ ደግሞ MT5 ኮኔክት እናደርጋለን ከብሮከሩ ጋር። መጨረሻ ላይ ትሬድ እንዴት እንደምትወስዱ ያሳያችኋለሁ ማለት ነው። ተከታተሉኝ። እዚህ ስክሪኑ ላይ እንደምታዩት መጀመሪያ ብሮከር አካውንት ክሬት እናደርጋለን ማለት ነው። ብሮከር አካውንት እዚህ ጋር ያለው ሊንክ ወይ ደግሞ ከታች አስቀምጥላችኋለሁ። ስፔሲፊክ ሊንክ መሆኑ አንዳንዴ በአፍሌት የሚሰሩ ብሮከሮች ይኖራሉ። አንዳንድ ካንትሪዎችን ላይቀበሉ ይችላሉ። ይሄ ግን እንደዚህ በሊንክ ስገቡ ኤቭሪቲንግ እንትን ይላችኋል፣ በዛውም ቦነስ ታገኛላችሁ ማለት ነው። እና ደግሞ አልሰራ ካላችሁበት ካንትሪ በዚህ ሊንክ አማካኝነት ተጠቀሙና ይሰራላችኋል ማለት ነው፣ በአፍሌት ሊሰሩ ስለሚችሉ። የምንጠቀመው ብሮከር ፕሌክሲ ነው። እዚህ ጋር ሬጂስተር የሚለውን እነከዋለሁ ማለት ነው። ሬጂስተር ስለው እንደዚህ ፕሌክሲ ላይ እንትን ይልኛል ማለት ነው፣ ያመጣልኛል። ጋይስ አሁንም ደግሜ ነግራችኋለሁ፣ ጀስት plexi.com ብላችሁ ስገቡና ሊንኩን እንትን ስትሉ አንድ አይደለም። አንዳንዴ ካንትሪ ናት ኤሊጂብል ሊላችሁ ይችላል ማለት ነው። እሱ ካላችሁ ችግሩ ከዚህ ነው፣ ብዙዎቻችሁ ስለምጠይቁኝ ማለት ነው። ኤግዛክት ሊንክ ተጠቀሙ። ሪዝን አለው። ትሬዲንግ ውስጥ በቆያችሁ ቁጥር ሪዝኑን ታውቁታላችሁ ማለት ነው። ፕሌክሲ ላይ ከገባችሁ በኋላ በዚህ ከታች ሊንኩ አለ። በሱ ከገባችሁ በኋላ ላይቭ ኦር ዲሞ ይላችኋል ማለት ነው። ላይቭ አካውንት ነው እንትን የምንለው ክሬት የምናደርገው። ላይቭ እለዋለሁ። ሌን እዚህ ጋር ኢንዲቪዥዋል ኦር ካምፓኒ ይላችኋል። በዚሁ ምነግራችሁ ነገር ሬጉሌትድ እና አንሬጉሌትድ የሆኑ ብሮከሮችን ስትጠቀሙ በእንትን አድርጋችሁ አስቡት፣ በሌቨሬጅ አስቡት ማለት ነው። ብዙ ሌቨሬጅ እንዲሰጣችሁ ከፈለጋችሁ አንሬጉሌትድ የሆነውን ልትጠቀሙ ትችላላችሁ ማለት ነው። አምናም ፋይናንሻል አድቫይዘር አምጀስት ሪኮመንድ እያረኳችሁ ነው ማለት ነው። እንትን ማድረገው ማለት ነው። ኢንዲቪዥዋል ትሉታላችሁ። በካምፓኒ ማውጣት ከፈለጋችሁ በካምፓኒ ማውጣት ትችላላችሁ። ግን ጀማሪ ከሆናችሁና አንደር 100K ከሆነ በኢንዲቪዥዋል እንትን ብትሉ ብታወጡት እንትን ጥሩ ነው ማለት። በኢንዲቪዥዋል ካወጣችሁት በኋላ ግን እንዴት በካምፓኒ ታክስ ማሰራት እንደምትችሉ በሌላ ቪዲዮ ሰራላችኋለሁ፣ አሜሪካ ውስጥ ስላላችሁ ሰዎች ማለት ነው። እኔ አሜሪካ ውስጥ ስላለው ለማሳየት ይቀለኛል። እዚህ ጋር ፈርስት ኔም እንትን እለዋለሁ። በሌላ ሰው ስም ነው ለማውጣት ሞክረው፣ እኔ ኦልሬዲ አካውንት ስላለኝ ማለት ነው። ኤግዛምፕል በረከት እለዋለሁ። ኦኬ whatever and then አበበ እለዋለሁ ማለት ነው። እንደዚህ
እዚህ ጋር ነምበራችሁን ሌትስ ሴይ ራንደም ነምበር ነው የምጠቀመው። እንደዚህ አደርጋለሁ። ዜን እዚህ ጋር ኢሜይላችሁን ለምሳሌ የኛ ኢሜይል እዚህ ጋር ኢሜይል ታስገባላችሁ። ኦኬ ዜን እኔ የሰፖርቶችን ኢሜይል ነው የተጠቀምኩት። ዜን እዚህ ጋር ፓስወርድ ሌትስ ሴይ ሴም እንትን መሆኑን ማለት ነው፣ ፓስወርዱ ሴም መሆኑን። ሶ ይህንን ፓስወርድ እንዳትረሱ። ዜን እዚህ ጋር how did you hear about us እንትን በሉት፣ ሪፈር በሉት፣ ቦነስ ምናምን ካለው እንዲሰጣችሁ ማለት ነው። ዜን ኮንቲኒው። ዜን እዚህ ጋር ጀንደር እዚህ ጀንደራችሁን ታስገባላችሁ። ኤንድ እድሜያችሁ ሜክ ሹር ከ18 ዓመት በላይ እንደሆናችሁ ማለት ነው። ኦኬ ኤግዛምፕል ስለሆነ 2000 እለዋለሁ። ኤንድ እዚህ ጋር አድሬሳችሁን ታስገባላችሁ። ሶ ራንደም አድሬስ እንጠቀማለት ማለት ነው። ዜን ኮንቲኒው። ዜን ይሄ ያስገባውት ኢንፎርሜሽን ከጨረስኩ በኋላ ወደ ትሬዲንግ አካውንት ኢንፎ የሚለው ላይ ዋሌት ከረንሲ ዩኤስዲ ኤንድ ፕላትፎርም እንዳልኳችሁ ብሮከር ካወጣን በኋላ ኔክስት ከኤምቲ5 ጋር ኮኔክት እናደርጋለና ሶ ኤምቲ5 ኤንድ አካውንት ከረንሲ የሚለው ላይ ዩኤስዲ ታደርጋላችሁ ማለት ነው። ኤንድ ማይክሮ ሲልቨር ጎልድ ፕላቲኒየም ኤንድ ፕሌክሲ ፓወር ብሎ ይመጣላችኋል። ሶ ይሄ እንደ አማውንታችሁ ነው። ሶ ጎልድ ከሆነ ጎልድ አካውንት ከሆነ $300 በላይ ነው። ሶ ማይክሮ ከሆነ ከ100 ጀምሮ መሰለኝ ከ$10 ነው። ከ$10 እስከ 100 ከ100 ጀምሮ ከሆነ ደግሞ ሲልቨር። ሶ ፎር ናው እንትን ለማለት ስለሆነ ጀስት ማይክሮ እናወጣለን ማለት ነው። ዳዝን ማተር በኋላ ማስተካከል የምትችሉት ነው። ሌቨሬጅ 1 to ብዙም ሪስክ ውስጥ እንዳያስገባችሁ 1 to 500 ይበቃል ማለት ነው። ሶ ሞር ኤክስፔሪንስ ሲኖራችሁ ይህን ሌቨሬጅ መጨመር ይቻላል። ዜን ሰሚት ትሉታላችሁ ማለት ነው። ዜን ሰሚት ካላችሁት በኋላ ስልካችሁ ላይ ነው ሌላው እንትን የሚሆነው ማለት ነው። ይህንን ስቴፕ እንዳዘነጉ ትንሽ ሊያደናግር የሚችለው ስቴፕ ይሄ ነው ማለት ነው። ሶ ስቴፕ 1 አይፎን ካላችሁ በአይፎን አሳያችኋለሁ። አንድሮይድም ካላችሁ ግን ኢዚ ነው ማለት ነው። አፕል ስቶር ላይ ትሄዱና አውተንቲኬተር ታወርዳላችሁ ማለት ነው። ማንኛውም አውተንቲኬተር ይሆናል። ሶ እዚህ ጋር ስክሪን ሪከርድ ማድረግላችሁ አውተንቲኬተር የሚል አፕሊኬሽን አለ። የሚሾው ጋይስ አውተንቲኬተር አፕ ትሉታላችሁ። ዜን እንደዚህ አይነት ነገር ያመጣላችኋል። ማይክሮሶፍት አውተንቲኬተር። ሶ እኔ አፕዴት እለዋለሁ ስላለኝ ኦልሬዲ፣ ግን እናንተ ዳውንሎድ አድርጉት ይሄንን። አንድሮይድ ላይም እንደዚህ አይነት ገጽታ ነው የሚኖረው። ማይክሮሶፍት አውተንቲኬተር ብታወርዱ ጥሩ ነው ማለት ነው። ሶ እሱን ካወረዳችሁ በኋላ ኦፕን ትሉታላችሁ። ሶ ኦፕን ካላችሁት በኋላ ይሄ አሁን የኔ እዚህ ጋር የሸፈንኳቸው የምታያቸው የኔ የሌላ የእንትን ናቸው፣ የሌላ አውተንቲኬት የተጠቀምኳቸው ናቸው። ሶ ለእናንተ እዚህ በቀይ ምልክት የተደረገበት ላይ እዚህ ፕላስ ምልክቱን ነካለው ማለት ነው። ዜን ፐርሰናል አካውንት የሚለውን ነካለው። ዜን ስካን ኪውአር ኮድ የሚለውን ነካለው ማለት ነው። ዜን ስካን ኪውአር ኮድ ዜን እዚህ ጋር ያያችሁት ስክሪኑ ላይ እንደዚህ ፕሌክሲ ትሬድ ብሎ ያመጣላችኋል። ዜን እኔ ፕሌክሲ ትሬድ ኦልሬዲ ስላለው ነው 1 እለዋለሁ ማለት ነው። ፕሌክሲ ትሬድ 1 እለዋለሁ። ዜን ሴቭ እለዋለሁ። ሶ ናው አውተንቲኬተራችሁ ላይ ካስተዋላችሁ ፕሌክሲ ትሬድ ብሎ ይመጣል ማለት ነው። ሶ እዚህ ጋር ሌላውን የሸፈንኩት የኔ ሌላ የምጠቀምበት ስለሆነ ነው። ፕሌክሲ ትሬድ 1 2 የሚለውን ነካዋለሁ። ሶ ይሄ እናንተ ሁሉ ጊዜ ሎጊን ስትሉ የሚጠቅማችሁ እንትን ነው። ሶ እዚህ ጋር ኮንቲኒው እለዋለሁ። ዜን 2 ፋክተር አውተንቲኬሽን ይጠይቃችኋል ማለት ነው። ሶ እዚህ ላይ ፓስወርዱ ሳያልቅባችሁ በፊት እዚህ ጋር እንደምታዩት 747 ይላል። 747998 ሶ ይሄንን እሞላዋለሁ ማለት ነው እዛ ላይ። ዜን እንደዚህ ይከፍትላችኋል ማለት ነው። ኤንድ ቬሪፋይ ዩር ኢሜል ይላል። ኢሜል አድሬሳችሁ ላይ ደግሞ ሌላ ኮድ ይልኩላችኋል ማለት ነው። ሶ እዚህ ጋር እንደምታዩት ቬሪፊኬሽን ብሎ ዩር ኮድ ኢዝ ብሎ ይላከልኛል። ይሄንን ኮፒ ያደረገውና እዛ ጋር ሄጄ ፔስት እለዋለሁ ማለት ነው። ኤንድ ኮንፈርም ኢሜል በቃ አሁን ክሬት አደረጋችሁ ማለት ነው። በረከት ሳሙኤል የሚለው የመጣው የምታዩት እንትን ይሄ ነው ማለት ነው።
አካውንት ክሬት አደረጋችሁ ማለት ነው። ይሄ ለኤግዛምፕል ነው ያወጣ ነው ክሬት ያደረግነው። ይኸው ቅድም እዚህ ጋር የክሬት ያደረግነው ማይክሮ አካውንት እዚህ ጋር ተከፍቷል ማለት ነው። ዲፖዚት ስናደርግ ይህን ነው የምንጠቀመው። አሁን ኔክስት አሁን እንትን አለን አካውንት ኦልሬዲ ክሬት አደረግን። ኔክስት ዲፖዚት እናደርጋለን ማለት ነው። ዲፖዚት ለማድረግ ደግሞ አሁንም ስልካችን ላይ ነው የምንመለሰው። እዚህ ስልኬ ላይ እንደምታዩት አሁንም አፕ ስቶር ላይ ገባለው። ዜን በአንድሮይድም አለ crypto.com ብዬ እንትን እላለሁ ማለት ነው። አወርደዋለሁ። ይሄንን ይመስላል አፕሊኬሽኑ። ይሄንን አወርደዋለሁ። ይሄ ኦልሬዲ አካውንት ስላለኝ አንዳንድ ነገሮች በራሳችሁ ፊገር አውት የምታደርጉት ነው። ዩቲዩብ ፕላትፎርሞች ላይም ሌላ እንትን ላይም crypto.com ክሬት ማድረግ ከከበዳችሁ ዩቲዩብ ማየት ትችላላችሁ ማለት ነው። ቀላል ነው። ጀስት ኢንፎርሜሽናችሁን አስገብቶ ሴትአፕ ማድረግ ነው አካውንት እንደማውጣት ማለት ነው። ብዙ የሚያስቸግራቸው አይመስለኝም ማለት ነው። ዲፖዚት እንዴት እንደምናደርግ ግን አሳያችኋለሁ ማለት ነው። እኔ በደንብ ሞር ኤክስፒሪየንስ ሲኖራችሁና ትሬዲንግ ላይ ስቆዩ ሌላ ዋሌቶችን አሳያችኋለሁ። ፎር ናው ይህንን crypto.comን እንጠቀማለን ማለት ነው። እኔ ዝም ብዬ ትንንሽ ኢንቨስትመንቶችን ማድረግበት አካውንት ነው። እናንተ ትልቅ አካውንት እንትን ስትሉ አውል ሾው ዩ ሌላ አለ ከcrypto.com የተሻለ ማለት ነው። አሁን ግን ዲፖዚት ለማድረግ ይሄ ከበቂ በላይ ነው ማለት ነው። እዚህ ጋር እንደምታዩት የኔ ስክሪን ላይ እንደምታዩት እዚህ ጋር ያላችሁ አማውንት አለ ቶታል ባላንስ የሚለው and buy sell deposit send የሚል አለ ማለት ነው። ይሄ አሁን የእናንተ ዜሮ ነው የሚሆነው ማለት ነው። መጀመሪያ ምን ያስፈልጋል? ገዝታችሁ ከባንካችሁ ላይ ከባንካችሁ ወይ ከክሬዲት ካርድ ላይ ክሪፕቶ መግዛት አለባችሁ ማለት ነው። ባይ ትሉታላችሁ እዚህ ጋር ማለት ነው። ባይ ካላችሁት በኋላ USDT ብላችሁ ትጽፋላችሁ። USDT እዚህ ስክሪን ላይ እንደምታዩት ማለት ነው። ዜን USDT እዚህ ጋር አረንጓዴ ቲ ምትል ትመጣለች። እሷን እንነካለን ማለት ነው። and USDT ከነካችሁ በኋላ እዚህ ጋር ባይ ዊዝ ብሎ እኔ አሁን ያለኝን ኮይን ነው ያሳየኛለሁ። በሱ አይደለም የምትገዙት እናንተው ምንም አይነት ኮይን ስለማይኖራችሁ የምትገዙት በሌላ ነው ማለት ነው። አፕል ፔይም ትችላላችሁ። አፕል ፔይ እዚህ ጋር አፕል ፔይ የምትጠቀሙ ከሆነ ወር ጉግል ፔይ የምትጠቀሙ ከሆነ በሱ መግዛት ትችላላችሁ። ወይም ደግሞ ባንካችሁን ክሬዲት ካርዳችሁን እዚህ ጋር ቪዛ ብሎ የኔ እንዳለው አድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ካርድ ምን ከሌለው አድ የምታረጉበት በተን ያመጣላችኋል ማለት ነው። እኔ አሁን እዚህ ጋር አፕል ፔይ የሚለውን እመርጣለሁ ማለት ነው። ለምሳሌ 500 ከሆነ ዲፖዚት ማድረግ የምፈልገው ምን ያህል USDT እንደምል እዚህ ጋር ይነግረኛል ማለት ነው። አሁን ኦልሬዲ አካውንቱ የተወሰነ ገንዘብ ስላለው እሷን ዊዝድሮ አድርጌ ያሳያችኋለሁ ማለት ነው። እሱን ዲፖዚት ወደ እዛኛው አካውንት ይቅርታ፣ እሱን ይህንን እዚህ ጋር የምታዩትን ገንዘብ ወደ እዚህኛው ወደ ከፈትነው አካውንት ትራንስፈር አድርጌ ያሳያችኋለሁ ማለት ነው። ይህንን ሪቪው ኦርደር ትሉታላችሁ። 500 ሪቪው ኦርደር ማንኛውም ገንዘብ ማድረግ ትችላላችሁ። ዜን ባይ ዊዝ አፕል ፔይ ስለው ለምሳሌ ላሳያችሁ ፎር ኤግዛምፕል ሉክ እንደዚህ ያመጣላችኋል። እኔ አሁን እንትን ስለማለለው ዜን ክሬዲት ካርዴን ግን ከቀየርኩት እዚህ ጋር አዘር ካርድ ካልኩት አንዱን ካርድ ተጠቅሞ እንትን ይላል ማለት ነው፣ ይገዛልኛል ማለት ነው። ይሄን መግዛት ብዙም ሃርድ አይደለም፣ ትገዙታላችሁ ማለት ነው። ይሄን ከገዛችሁት በኋላ እንደዚህ እዚህ እንትን ላይ እንደዚህ ሪፍሬሽ ስታደርጉት እዚህ ጋር ብሩን ያመጣል ማለት ነው። ብሩን ካመጣ በኋላ እንዴት ነው የምንልከው የሚለውን መጀመሪያ ኮምፒውተራችን ላይ ነው የምንሄደው ማለት ነው። ኮምፒውተራችን ላይ እዚህ ጋር ዲፖዚት የሚለውን እንነካለን። ዜን ዲፖዚት የሚለውን ስንነካ ምን ያመጣላችኋል? አሁን በዛኛው አካውንቴ ሎጊን ብዬ አሳያችኋለሁ ማለት ነው ምን እንደሚያመጣ። ይሄ አሁን ኦልሬዲ አፕሩቭ መሆን አለባችሁ። ይሄንን ዶክመንት አፕሎድ ትሉትና and proof of legal ይሄ እንትን ትልካላችሁ። እዚህ ላይ እንደምታዩት ይሄ አፕሩቭ መሆን አለበት መጀመሪያ ዲፖዚት ከማድረጋችሁ በፊት። እዚህ ጋር ምን ትልካላችሁ? document must be the following requirements. okay, document must be in color, your name, your unique ID number, your birthday. okay, እዚህ ጋር አይዲያችሁን your passport or ID or driving license ትልካላችሁ እዚህ ጋር
ኤንድ ፕሩፍ ኦፍ ሌጋል እዚህ ጋም ባኩን ነው። ይሄ ፍሮንቱን የፓስፖርታችን ወር የአይዲ ኦር ድራይቭ ላይሰንስ ፍሮንቱን ነው። አምና ፋይናንሻል አድቫይዘር ግን እዚህ ጋር ባኩን እንትን ትላላችሁ። ፕሩፍ ኦፍ አድሬስ የሚለው ላይ ደግሞ ማንኛውም የመብራት ይሆናል የስልክ የሆነ ቢል ሜል የመጣላችሁን እዚህ ላይ ትልካላችሁ። ኤንድ አድ ዶክመንት የሚለው ደግሞ ኦፕሽናል ነው፣ ግን ሌላ ዶክሜንቶች ስለ እናንተ የሚናገሩ ስማችሁ ያለበት ካለ እዚህ ጋር አድ ታደርጋላችሁ። ዊዝን 2-3 ዴይስ አፕሩቭ ያደርጓቸዋል። ሶ አፕሩቭ የተደረገ አካውንት ላይ ገብቼ እንዴት ዲፖዚት እንደምታደርጉት አላሳያችኋለሁ ማለት ነው። ኦኬ ሶ እዚህ ላይ የምታዩት የኔ አክቹዋል አካውንት ነው ማለት ነው። ሶ ምን ላይ ትገባላችሁ? የእናንተ አፕሩቭ ከተደረጋችሁ በኋላ ነው የሚሆነው። ይህም ቪዲዮ ያው ሴቭ አድርጋችሁ አፕሩቭ ከተደረጋችሁ በኋላ ነው ተመልሳችሁ ልመጡ የምትችሉት። ሶ እዚህ ትራንዛክሽን የሚለው ላይ ትገባላችሁ፣ እዚህ በሌፍት በኩል ማለት ነው። ዜን ዲፖዚት ትሉታላችሁ ማለት ነው። እዚህ ጋር ፔመንት ቱቶሪያልም አለላችሁ፣ ከፈለጋችሁ መጠቀም ትችላላችሁ፣ ግን እኔ ማሳያችኋለሁ። ዜን ዲፖዚት ማድረግ የፈለግነው $100 ከሆነ እዚህ ጋር ዲፖዚት ትሉታላችሁ ማለት ነው። ዜን እዚህ ኮንፈርሞ እንትን ላይ ያመጣላችኋል ማለት ነው። እንደዚህ አይነት ፕሮፍ ከዛ ዩኤስዲቲ የሚለውን ትነካላችሁ። ካስታወሳችሁ ቅድም ዩኤስዲቲ የሚል ገዝታችኋል ማለት ነው አይደለ? ሶ አሁን ዩኤስዲቲ የሚለውን ትነኩታላችሁ። ዜን ምን አይነት ኔትወርክ የሚለውን ኢቴሪየም የሚለውን ትነኩታላችሁ ማለት ነው። ኢቴሪየም የሚለውን ትነኩታላችሁ። ዜን $100 ዲፖዚት የሚለውን ትነኩታላችሁ ማለት ነው። ዜን እንደዚህ አይነት ኢንፎርሜሽን ይሰጣችኋል። ሶ አሁን ስልኬ ላይ ይመለሳለሁ ማለት ነው። ሶ ስልካችሁ ላይ ትመለሱና ኦኬ እዚህ ጋር እንደምታዩት ገዛችሁ ብሩ አለ ማለት ነው። ብሩ ካለ በኋላ ያንን $100 እዛ ላይ የጻፍነውን ለመላክ ሴል እንለዋለን ማለት ነው። ዜን ዩኤስዲቲ ነው የእናንተ ብሎ የሚመጣው። ሶ ዩኤስዲቲ የሚለውን ትነካላችሁ ማለት ነው። እዚህ ጋር ዩኤስዲቲ የሚለውን ስትነኩት ይሄ ዩኤስዲ ነው የሚለው፣ ግን ዩኤስዲቲ የሚለውን ነው እናንተ የምትነኩት። ይሄ ጀስት ሆልድ ለማድረግበት ዝም ብዬ አካውንት ይዞት ነው እንጂ ዩኤስዲቲ ነው ትራንስፈር ለማድረግ የምጠቀመው ማለት ነው። ሶ እዚህ ጋር ዊዝድሮ ለዋለው ማለት ነው። ዊዝድሮ ስለው ምን ያመጣልኛል? ምርጫዎች ክሪፕቶ.ኮም ኤክስቼንጅ፣ ክሪፕቶ.ኮም ዩዘር፣ ኤክስተርናል ዋሌት የሚለውን ነካለው ማለት ነው። ዜን እዚህ ጋር የፕላስ ምልክቷን ትነካላችሁ። ዜን ዋሌት አድሬስ የሚለውን ትነካላችሁ ማለት ነው፣ አድ ለማድረግ ማለት ነው። ሶ ይህንን አውቶማቲካሊ መሙላት ይቻላል፣ ወይም ደግሞ ኪውአር ኮዷን እዚህ ጋር ነክቶ እዚህ ጋር የሰጠንን ኪውአር ኮድ እስካን ማድረግ ይቻላል ማለት ነው። ሶ ዛት ዌይ ኢዚ ነው ሞር። እዚህ ጋር ናትናኤል ነው የሚለው ስሙ NATNAEL ናትናኤል ለዋለው ዋሌት እንትኑን ዜን ኮንቲኒው ለዋለው ማለት ነው። ዜን የስ አይ ትረስት ዚስ አድሬስ ለዋለው። ዜን እንደዚህ ፌስ እንትን ካለ በኋላ ናትናኤል የሚለውን አካውንት ነካለው። ዜን ኮንፈርም ኤንድ ዊዝድሮ ለዋለው ማለት ነው። ዜን እዚህ ጋር $100ን ዜን ኖቱን ጽፋለሁ እዚህ ጋር የፈልጋችሁ አለመጻፍም ትችላላችሁ። ዜን ዊዝድሮውን ትነካላችሁ ማለት ነው። ልክ ዊዝድሮ ስትነኩ ወደዛ ወደ ፕሌክሲ አካውንታችሁ ቀጥታ ይልከዋል ማለት ነው። ዜን ልክ ፕሌክሲ አካውንታችሁ ላይ ሲልክላችሁ ዳሽቦርድ ላይ ይመጣላችኋል ማለት ነው። ሶ በዚህ ዌይ ዲፖዚት አረጋችሁ ማለት ነው። ሶ አሁን ጨረስን ማለት ነው። አሁን ኔክስት የሚሆነው ከኤምቲ5 ጋር ኮኔክት እናደርጋለን። በጣም ቀላል ነው። ቶሎ አሳያችኋለሁ ማለት ነው። ምን ውስጥ ትገባላችሁ? ኢሜላችሁ ውስጥ ትገባላችሁ። ኤንድ ኢሜላችሁ ስትገቡ እዚህ ጋር አይታችሁት ከሆነ የኔ ኢሜል ላይ እኔ በከፈትኩት ኢሜል መሰረት ኤምቲ5 አይደል የነካ ነው። ሶ እዚህ ጋር አካውንት ነምበር፣ ትሬደርስ ፓስወርድ ኤንድ ሰርቨር ኔም ኤንድ አካውንት ታይፕ ማይክሮ ብሎ ያመጣላችኋል። ይሄ አካውንታችሁ ዲቴል ነው፣ ለማንም ሼር ማድረግ የለባችሁም። ይሄ የኔ ዲሞ አካውንት ስለሆነ ነው ሼር የማደርገው ማለት ነው። ለማንም ማድረግ የለባችሁም። ዜን አፕስቶር ላይ ትሄዱና ይሄንን አፕሊኬሽን ታወርጋ ኤምቲ5 ማለት ነው። ይሄንን እዚህ ጋር አፕዴት የነካውትን ማለት ነው። ይሄንን ታወርዳላችሁ። ዜን ይሄንን ነው ከብሮከራችሁ ጋር ኮኔክት የምታደርጉት ማለት ነው። ዜን ኦፕን እለዋለሁ። ዜን ኦፕን ካልኩት በኋላ እንደዚህ አይነት ከገጽታው እንደዚህ አይነት ነው የሚሆነው። እንደዚህ ነው የሚሆነው። ዜን ሲቲንግ ነካለው፣ ይሄንን ነካለው።
ኢንተር ካምፓኒ ኦር ሰርቨር ኔም የሚል ያመጣላችኋል ማለት ነው። እዚህ ጋር plexi.com ብላችሁ ትጽፋላችሁ። plexi trade ብላችሁ ትጽፋላችሁ ማለት ነው። plexi trade ብላችሁ ስትጽፉ እንደዚህ plexi ያመጣላችኋል፣ ትነኩታላችሁ። ዜን እዚህ ጋር አሁን ኮኔክት ልናደርገው ነው ማለት ነው። እዚህ ጋር ምን ይላል? ሎጊን ፓስወርድ ይላል ማለት ነው። ሎጊን ላይ ሰርቨሩ መመሳሰሉን ሜክ ሹር ሰርቨር የሚለው ሰርቨር 01 እዛም ኢሜላችሁ ላይ እዚህ ጋር እንደምታዩ ሰርቨር 01 መሆኑን ሜክ ሹር ኤንድ ሎጊን ላይ ቁጥሩን ትጽፋላችሁ 311 and 05 and 37 ማለት ነው። እዚህ ጋር ሜክ ሹር መመሳሰሉን። ፓስወርድ ደግሞ መጀመሪያ ያወጣሁት ፓስወርድ ትዝ ይላችኋል አይደለ? ኦኬ እንትን ትሉታላችሁ ትክክለኛውን ፓስወርዳችሁንና ሎጊን እንትኑን ትጽፋላችሁ። ዜን ምን አይነት እንትን ያመጣላችኋል? እንደዚህ አይነት እዚህ ጋር ለምሳሌ የትንሽ አካውንት አለ በሱ እዚህ ጋር $3000 ያለውን ያሳያችኋል። እዚህ ጋር ትሬድ የሚለውን ስነኩት ያላችሁ መጀመሪያ ዲፖዚት ያደረጋችሁት ገንዘብ እዚህ ጋር ያመጣላችኋል ማለት ነው። እሱ አንድ ትክክል እንደሰራችሁት የምታውቁበት ነው። ዜን እዚህ ጋር ስትገቡ የአካውንታችሁ እንትን አለ ኢንፎርሜሽናችሁ አለ። ዜን ቻርት ላይ ጎልድ ከሆነ ትሬድ የምታደርጉት እዚህ ጋር XAUSD የሚለውን አድ ታደርጋላችሁ። አድ ለማድረግ እዚህ ውስጥ ገብታችሁ እቺ ምልክት ይነካላችሁ። ዜን ሰርች ትሉታላችሁ XAUUSD። ዜን እቺ በተኗ ኦፍ ነች፣ የእናንተ ኦን አድርጓት ማለት ነው። ዜን እዛ ጋር ትመጣለች። እዚህ ጋር ይሄን ስነኩ XAUSD የሚለው አለ ማለት ነው። በቃ አሁን እንደሰራችሁና እንዳስተካከላችሁት እንትን ሆነ ማለት ነው። አሁን ማርኬት ተዘግቷል፣ ለዛ ነው። ቅዳሜና እሑድ ካልሆነ ግን እዚህ ጋር ሰማያዊና ቀይ ይመጣላችኋል ማለት ነው። ሎት ሳይዝ ሲባል እዚህ ጋር ያለው ነው ሎት ሳይዝ። ይህንን ሞር ትምህርቶቹን ስትወስዱ የኔን ትምህርት የኔን ከተማራችሁ ይህንን በደንብ ነው ኤክስፕሌን የማደርገው፣ ግን ጀስት ለማሳየት ባጭሩ እዚህ ጋር ምን ያህል ቮሊዩም እንደምን ለምሳሌ 0.10 ከሆነ እዚህ ጋር ቮሊዩሙ ባይ ከሆነ ባይ እዚህ ጋር ትላላችሁ፣ ሴል ከሆነ እዚህ ጋር ሴል ትላላችሁ። ትሬዶቹ የወሰዳችኋቸው እዚህ ጋር ነው። ሂስትሪ ላይ ደግሞ ከዚህ በፊት የወሰዳችሁ ትሬድ አለ ማለት ነው። ይሄን ይመስላል። አካውንት ክሬት አረግን፣ ዜን ከMT5 ጋር ኮኔክት አረግን። ዜን እንዴት ነው ትሬድ የምናደርገው የሚለውም ደግሞ ዝም ብለን አይደለም ባይ ኦር ሴል ያለን ገስ የምናደርገው ስትራቴጂ አለው ማለት ነው። ያንን ስትራቴጂ ብዙ አይነት ስትራቴጂዎች አሉ። የኔን ስትራቴጂ መማር የምትፈልጉ ከሆነ ማስተምራለሁ። ዋን ሜንቶርሺፖችን እሰጣለሁ እና ደግሞ ትሬዶችን መውሰድ ከፈለጋችሁ እንደዛ ኦፕሽን አለ ማለት ነው። ያንን አክሰስ ለማግኘት ከፈለጋችሁ tradewithnet.com ላይ አፕላይ ማድረግ ብቻ ነው። tradewithnet.com ላይ ስገቡ ራሱ ምን ማድረግ እንዳለባችሁ ይነግራችኋል ማለት ነው። የኔን ትሬድ መውሰድም ከፈለጋችሁ tradewithnet.com ላይ ዳይሬክት ዲስኮርድ አክሰስ የሚላለ ማለት ነው። እሱን አክሰስ አግኝታችሁ እኔ የምወስዳቸውን ትሬዶች በሙሉ ከአካውንቴ ጋር ኮኔክት የሆነ ቦታ አለ። ባይስል ቦቱ ዲስኮርድ ላይ አውቶማቲካሊ ዊዝን ሰከንድ የገባሁት ባይ በምን ሎት ሳይዝ ስቶፕ ሎስ የቱ ጋር የሚለውን ኤቭሪቲንግ ሼር የማደርግበት ትናለኝ ማለት ነው፣ ፕላን አለኝ። እሱንም ጆይን ማድረግ የምትፈልጉ ከሆነ tradewithnet.com ቼክ አድርጎ። ይሄ ነው ቪዲዮ። ስላዳመጣችሁኝ ቴንክ ዩ ሶ ማች። አክብራችሁ ስላዳመጣችሁ እግዚአብሔር አክብራችሁ። ይሄ ነው ባጭሩ ማለት ነው። ከተመቻችሁ ላይክ፣ ሼር ኤንድ ኮሜንት ላይ የምትፈልጉትን ኔክስት ስለዚህ ስራለን። በተለይ ኢየሱስ ትቸገራላችሁ፣ ከታክስ ጋር የተያያዘ ነገር እንዴት ነው የምታደርገው፣ ትሬድ ስታደርግ እንዴት ነው የሚለውን እሱንም በደንብ ቪዲዮ ሰራላችኋለሁ። ጀስት ጠይቁኝ ኮሜንት ላይ። ብዙ ኮሜንት ላይክ ያገኘውን እና ብዙ ሰው የጠይቀኝ ነገር ሰራለሁ። በኔክስት ቪዲዮ ፕሮፈርም ይሻላል ላይቭ አካውንት ይሻላል እና ከየቱን ጀምር የሚለውን ነገርም ሼር አደርግላችኋለሁ። ስላዳመጣችሁ እኛ ጌም ቴንክ ሶ ማች። መልካም የትሬዲንግ ጆርኒ ይባላችሁ። ቴንክ ዩ